ሁላችንም ጠላት ባፈረበት እኛ በዳንበት በትምህርተ መስቀል አምሳያ መላ ሰውነታችንን 3 ጊዜ እናማትባለን። ሁላችሁም እጆቻችሁን ከፍ አድርጉና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። በቅድሚያ በሚያስፈራና በሚያስደነግጥ እግዚአብሔር መንበር ፊት ስሙን እንደ ኪሩቤልና እንደ ሱራፌል ቅዱስ 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 ፍጹም አሸናፊ እግዚአብሔር እያላችሁ የምታመሰግኑ የእግዚአብሔር ዓይኖች አዕይንተ እግዚአብሔር የተባላችሁ አባቶች ካህናት፣ ላይካነ ምስጢር ስዩማን እግዚአብሔር በአገልግሎት የምትመስሉኝ ወንድሞቼ ዲያቆናት፣ የእግዚአብሔርን የምህረት ድምፅ ለመስማት በዚህ ስፍራ የተሰበሰባችሁ አባቶቼ፣ እናቶቼ፣ እህት ወንድሞቼ እንዲሁም ሕፃናት በጠራን እና ባሰባሰበን በቸርነቱ ብዛት ለዚህ ሰዓትና ለዚህ ጊዜ ባደረሰን በኃያሉ በገናናው በልዑል እግዚአብሔር ፍጹም የሰላምታ ድምፅ ሰላም እላችኋለሁ። እንደምን አደራችሁ? አረ ማምሻ ምድሜ ነው ይባላል እኮ ማደር ቀላል ነው። እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይችን ቀን ለንስሐ ጨምሮ ለዚች ሰዓት ለዚህ ጊዜ ያደረሰን ልዑል አምላካችን ልዑል አባታችን እግዚአብሔር ስሙ የተመሰገነ ይሁን። ብዙዎች ይችን ቀን ማየት ናፍቀው ነበር። ብዙዎች በዚህ ስፍራ ተገኝተው የእግዚአብሔርን ስም መጥራት እግዚአብሔርን ማመስገን ተመኝተው ነበር። ግማሹ በሞት የተወሰደ አለ፣ በሕመም የተያዘ አለ። ግን እኛ ባሪያዎቹን በቸርነቱ ጎብኝቶን በይቅርታው ተመልክቶን ዛሬን እንድናይ ስለረዳን ማን ይመስገን? አመስግኑት እግዚአብሔርን። ስሙ ከፍ ያለ የተመሰገነ ይሁን። በማጣትም በማግኘትም በሙላትም በጉለትም በነገሮች ሁሉ የረዳን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን ቅድስት ኪዳነ ምሕረት እግዚአብሔር ካከበራቸው ቅዱሳን ጻድቃን ጋር ክብርና ምስጋና ለእርሷ ይሁንልን። በእውነት የእናታችን የቅድስት ድንግል ማርያም በረከቷ አማላጅነቷ በሁላችን ላይ ይደርብን። እንኳን አደረሳችሁ። ይችን ቀን እንድናይ እማ አምላክ በምልጃዋ ስለረዳችን እልል ብለን ድንግል ማርያምን እናመሰግናለን። እናቱን እናት አድርጎ የሰጠን አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እግዚአብሔር ቢወድና ቢፈቅድ ሰዓቱን እና ጊዜውን ባርኮ ቢሰጠን እኔ ቆሜ እናንተ ተቀምጣችሁ ማን ያስተምረን? ማን ይምከረን? ማን ይገስጸን? ሰው ማስተማር አይችልም። ሰው መናገር አይችልም። ሰው ቢናገር የራሱን ይናገራል። እግዚአብሔር ግን ለእኛ የሚጠቅመንን መንፈስ ቅዱስ እሱ በቸርነቱ ይግለጥልን። እኔም የምናገርበትን አንደበት እናንተም የምታደምጡበትን አስተዋይ ልቦና እግዚአብሔር በቸርነቱ ያድለን። ዛሬ እግዚአብሔር የሚያስተምረን የሚመክረን የትምህርታችን ርዕስ የሚሆነው መዝሙረኛው ዳዊት በመዝሙር 47 ከቁጥር 12 ላይ የተናገረውን መነሻ ኃይለ ቃል ምክንያት በማድረግ እንማማራለን። ቃሉ እንዲህ ይላል፣ ጽዮንን ክበቧት በዙሪያዋም ተመላለሱ። ጽዮንን በሉ እስቲ፣
ጽዮንን ክበቧት፣ በዙሪያዋም ተመላለሱ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ ቅዱስ ዳዊት በመዝሙር 47 ከቁጥር 12 ላይ ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ቅጥሯንም ቁጠሩ እያለ ቅዱስ ዳዊት በበገናው እየዘመረ እያመሰገነ እናገኘዋለን። ዳዊት ለምንድን ነው ጽዮንን ክበቧት ያለን? ጽዮንንስ የምንከባት ለምንድን ነው? በዙሪያዋስ የምንመላለሰው ምን ስለሚጠቅመን፣ ምንስ ስለተደረገልን ነው? ቅዱስ ዳዊት በእስራኤል ላይ 40 ዓመት የነገሰ በብሉይ ኪዳን ከተጻፉ መጻሕፍት ደረቅ ሐዲስ የሚባል ለሐዲስ ኪዳን መጻሕፍት የጌታን መወለድ፣ የጌታን ወደዚች ምድር መምጣት፣ የሰው ልጆች ድህነት ሁሉ የተነገረበት መጽሐፍ ስለሆነ ደረቅ ሐዲስ ይባላል። ቅዱስ ዳዊት ሲመረጥ በታናሽነቱ ነበር። በምንነቱ? እግዚአብሔር ታናሽነትን አይንቅም፣ ልጅነትን አይንቅም ነበርና ሳሙኤል የተባለ ነቢይን ወደ ቅዱስ ዳዊት ላከው። በዚህ ሰዓት የዳዊት አባት እሴይ ከልጆቹ መካከል በእውቀታቸው፣ በጉልበታቸው፣ በመልካቸው ያማሩትን የተሻሉ የተባሉትን በነቢዩ በሳሙኤል ፊት አቀረበ። ግን ሳሙኤል የያዘው ቀርነ ቅብ ቀብቶ የሚያነክስበት ቅዱስ ቅባት አልፈላም ነበር። ልጆች የሉህም ማለት ምን የሉህም? በዚህ ሰዓት ልጆቼ እነዚህ ናቸው፣ ነገር ግን አንድ በዱር ያለ ትንሽ ሕፃን አለ አለው። በል እሱን አምጣው። በዚህ ሰዓት ዳዊት በጎቹን በመጠበቅ የታመነ እረኛ ስለነበር በገናን እየደረደረ እግዚአብሔርን ያመሰግን ነበር። ከእረኝነት ዳዊት ተጠራ። በዚህ ሰዓት ይሄንን ቀርነ ቅብ ቅዱስ ሳሙኤል በዳዊት ጭንቅላት ላይ ባደረገው ሰዓት ቀርነ ቅቡ ፈላና ዳዊት ተሾመ። በእውነት የቅዱሱ በረከት በሁላችን ላይ ይደርብን። እግዚአብሔር ታናሽነትን አይንቅም። እስቲ በሉት፣ እግዚአብሔር በአንድ ድምፅ፣ እግዚአብሔር ታናሽነትን አይንቅም። ከእረኝነት አንስቶ እረኛ መልካም እረኛ ስለነበረ እስራኤልን 40 ዓመት በመልካም አስተዳደር እንዲገዛ እግዚአብሔር ቀባው። አሁንም ኑሯችንን፣ ሕይወታችንን፣ ትዳራችንን ሁሉ በመልካም አስተዳደር እንድንመራ እግዚአብሔር ጥበቡን ለሁላችን ያድለን። ታዲያ ዳዊት ይሄ እግዚአብሔር የቀባው ነቢይ፣ እግዚአብሔር የሚያከብረው፣ እግዚአብሔር የሚወደው ነቢይ ስለ ጌታ ብዙ ምስጢር የተናገረ እንዲህ አለ፣ ጽዮንን ክበቧት። ማንን ክበቧት? ማንን ክበቧት? ጽዮንን ክበቧት፣ በዙሪያዋም ተመላለሱ አለ። ቅዱስ ዳዊት ይህንን ቃል ሲናገር በዋናነት ጽዮን ተብለው የተጠሩ 4 ነገሮች አሉ። ስንት አልኳችሁ? አቤት! ጽዮን የተባሉ 4 ነገሮች አሉ። ቅዱስ ዳዊት በመጀመሪያ ጽዮን እያለ የሚጠራት መናገሻ ከተማውን ነበር። የትኛውን? መናገሻውን። የዳዊት ከተማ ጽዮን ተብላ ትጠራ ነበር። ንጉሥ በዚያ ስላለባት ጽዮን ተብላ ትጠራ ነበር። ሁለተኛው ቅዱስ ዳዊት በዚያች ከተማ ያሉትን ተራሮች ጽዮን ወይም የጽዮን ተራሮች እያለ ይጠራ ነበር። ሶስተኛው ዛሬ የምናከብራትን ታቦተ ጽዮንን ምን እያለ ይጠራ ነበር? ጽዮን በሉስቲ፣ ጽዮን በሉስቲ። ጽዮን ማለት አምባ መጠጊያ ማለት ነው፣ መሸሸጊያ ማለት ነው። በዋናነት ግን በምስጢር ቅዱስ ዳዊት ጽዮን ብሎ የሚናገርላት፣ ጽዮን ብሎ የሚጠራት እመቤታችን ቅድስት ድንግል ማርያምን ነበር። ማንን ነበር? ማርያምን በሉስቲ። ማንን ነበር? አረ ጥሯት በማርያም ማርያምን በሉስቲ። ማንን? በረከቷ ይደርብን። ቅዱስ ዳዊት እቺን እናት ነበር ጽዮንን ክበቧት አለው። ታዲያ ቅዱስ ዳዊት በዚያች በእስራኤል ፊት በነበረችው ታላቅ ተአምራትን በማድረግ የምትታወቀውን ታቦተ ጽዮንንም ጽዮን እያለ ይጠራ ነበር። ዛሬ የምናከብረው በዓል እጅግ ታላቅ በዓል ነው።
የመጀመሪያው ታቦተ ጽዮን ለሊቀ ነቢያት ለሙሴ የተሰጠችበት ዕለት ነው። ሁለተኛው ታቦተ ጽዮን ተማርካ ተአምራትን በማድረግ ወደ እስራኤል የገባችበት ዕለት ነው። ሶስተኛው ወደ ሀገራችን ኢትዮጵያ ታቦተ ጽዮን በንጉሥ አፄ ምኒልክ አማካኝነት ወደ ኢትዮጵያ የገባችበት ዕለት ነው። ሌላው እመቤታችን ቅድስት ድንግል ማርያምን በስደት ወደ ሀገራችን ወደ ኢትዮጵያ በነበረችበት በዚያ ዘመን ታቦተ ጽዮንና ድንግል ማርያም እውነተኛዋ አማናዊቷ ጽዮን የእግዚአብሔር ማደሪያ ድንግል ማርያምና የእግዚአብሔር ማደሪያ ታቦት የተገናኙበት ዕለት ነው። እግዚአብሔር በሰላም በጤና ላጣናቸው ለወገኖቻችን ሁሉ በሰላም እንድንገናኝ እሱ በቸርነቱ ይርዳ። ታዲያ እቺ ታቦት በዘጸአት ምዕራፍ 31 ከቁጥር 18 ላይ ስንመለከት እግዚአብሔር በረጅም ተራራ ላይ ሆኖ ለሙሴ ያነጋግረው ነበረ። ሙሴም በዚያ ተራራ ኢያሱን ከእግረ ደብረ ትቶ ከእግዚአብሔር ጋር ይነጋገር ነበር። ከማን ጋር ይነጋገር? ከእግዚአብሔር ጋር መነጋገር ቀላል አይደለም። ስንጸልይ እግዚአብሔርን እናነጋግራለን። ሙሴ እንዲህ እያለ ነበር፣ እግዚአብሔርን ያናግረው ነበር። ነገር ግን ሙሴ 40 ቀን ጾም ጸሎት ይዞ ታቦትን ሊቀበል በዚያ በነበረበት ሰዓት ሙሴን ያስደነገጠው አንድ ነገር ተፈጠረ። እግዚአብሔር ለሙሴ እንዲህ አለው፣ ሙሴ አበሱኒ ሕዝብከ፣ ሙሴ ሆይ ሕዝብህ በደሉ። ምን አሉ? አረ ተናገሩ። ምን አሉ? አበሱኒ ሕዝብከ፣ ሕዝቤ ይለው የነበረውን ሕዝብ ማለት ጀመረ። በዚህ ሰዓት ሙሴ ምን በደሉ ብሎ ስለ እስራኤል ጠየቀ። እስራኤል አምልኮ ጣዖትን ሽተው ጣዖት አቁመው ነበር። እንዲህ ነበር ያደረጉት እስራኤል። አሮን አቡነ ግበር ለና ማልክተ ላይ ጸቡ ጸረነ ወላይ ሀውሩ ቅድሜነ እስመ ኢነአምር ሙሴ ዘኮነ። አሮን ሆይ አባታችን ሆይ ሙሴ 40 ቀን ቆየ፣ ወደ አማቱም ሄዶ እንደሆነ ወዴትም ደርሶ እንደሆነ አናውቅም። በፊት የሚሄዱልንን ጠላቶቻችንን ድል የሚመቱልንን አማልክትን ጣዖትን ስራልን አሉት። የሚገርማችሁ እግዚአብሔር በዚያ ቦታ እስራኤልን ሲያደርሳቸው በሰባት ደመና እየጋረደ መልአኩን ከፊት እየሰደደ ከጭንጫ ላይ ውሃ እያፈለቀ ጠላታቸውን ድል እየመታ እስራኤልን ከግዞት አውጥቷቸው ነበር። ነገር ግን እስራኤል በግብፅ የነበረባቸው አምልኮተ ጣዖት ወይም የጣዖት ፍቅር ከውስጣቸው ስላልወጣ አሮንን ስራልን አሉት። በዚህ ሰዓት አሮን ወርቃችሁን አምጡ አላቸው። እስራኤል ወርቅ ወዳድ ናቸውና እምቢ ይሉኛል ብሎ ነበር። ነገር ግን እስራኤል አሁንም ወርቃቸውን አምጥተው ሰጡት። በእሳት ቢከተው ጥጃ ሆኖ ወጣ። በዚያ ሰዓት እስራኤል እየዘለሉ ለጣዖት መስገድ ጀመሩ። እግዚአብሔር አዘነ። እግዚአብሔር በቸርነቱ እንዳናሳዝነው ይርዳን። ማን ይርዳን? ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በዚህ ሰዓት ሙሴ ሲወጣ እስራኤል ጣዖት ሰርተው እያመለኩ ነበር። በዚህ ሰዓት ሙሴ ከእግዚአብሔር የተቀበለውን በእግዚአብሔር በ10 ጣቶች የተጻፈውን ጽላት ወርውሮ ጣዖቱን ሰበረ። በዚህ ሰዓት ነበር እግዚአብሔር ለሙሴ እንዲህ አለው፣ ከመዝ ግበር፣ እንደዚህ አድርገህ በሉ ስራ። ይሄንን አዞት ሙሴ ታቦተ ጽዮንን ጥበብ በተሰጣቸው እስራኤላውያን አማካኝነት ታቦተ ጽዮን ተሰራች። ድል እያደረገችላቸው ጠላቶቻቸውን እየመታችላቸው ታቦተ ጽዮን በዚያ በእስራኤል ኖረች። ነገር ግን በዚህ በአንደኛ ሳሙኤል ምዕራፍ 4 ከቁጥር 1 ላይ እንደምናገኘው በአንዲት ጊዜ በአንድ ዘመን እንዲህ ይለናል፣ እስራኤላውያን ከፍልስጤም ጋር ሊዋጉ ወጡ ይላል። ምን ሊሉ? ማን? እስራኤላውያን ከፍልስጤማውያን ጋር ሊዋጉ ወጡ። በዚህ ሰዓት እስራኤላውያን 4000 ሰልፍ ሰራዊት ይዘው ከፍልስጤማውያን ጋር ሊዋጉ ወጡ። ወገኖቼ በዚህ ሰዓት ብዙ የሚዋጋን የጠላት ሰይጣን ኃይል አለ። በሕይወታችን ያስጨነቀን፣ በትዳራችን ያስጨነቀን፣ በኑሯችን ያስጨነቀን
ብዙ የሚዋጋን የሰይጣን ጠላት አለ። ማን ይዋጋልን? እንዲህ በሉት እግዚአብሔርን፣ አምላኬ ሆይ፣ ጌታዬ ሆይ፣ እግዚአብሔር ሆይ፣ እኔ ደካማ ነኝ፣ መዋጋት አልችልም። እኔ ኃይል የለኝም፣ አንተ ኃይል ሁነኝ። እኔ አቅም የለኝም፣ አንተ ብርታት ሁነኝ። የሚዋጋኝን የጠላት ኃይል አንተ አሸንፍልኝ። ጌታዬ ሆይ በሉ እስቲ፣ ጌታዬ ሆይ እኔ ደካማ ነኝ፣ አንተ ተዋጋልኝ። እግዚአብሔር ይዋጋላቸው። ታዲያ ፍልስጤማውያን ከእስራኤል ጋር ሊዋጉ ወጡ ይላል። በዚያ ሰዓት በአቤኔዘር በተባለ ስፍራ ፍልስጤማውያን እስራኤላውያንን ሊዋጓቸው ወጡ ይላል። የሚደንቀው ቁጥር 2 ላይ ስትመለከቱ ፍልስጤማውያንም በእስራኤል ላይ ተሰለፉ። ሰልፉም በተመደበ ጊዜ ከእስራኤል 4000 የሚያህሉ ሰራዊቶች ሞቱ፣ ከፍልስጤማውያንም ፊት ሸሹ ይላል። እግዚአብሔር ከመሞት በቸርነቱ ይሰውረን። ለምን ነበር እስራኤላውያን 4000 ሰዎች የተገደሉት? በፍልስጤማውያን እጅ የወደቁት ለምን ነበር ወገኖቼ? እስራኤል ሲወጡ እግዚአብሔርን ይዘው አልነበር የሚወጡት። ማንን ይዘው አልነበረም? አረ ጥሩት። ማንን ይዘው አልነበረም? በሕይወታችሁ ውስጥ ወገኖቼ እግዚአብሔርን ይዛችሁ ካልተጓዛችሁ፣ እግዚአብሔርን ይዛችሁ ካልሰራችሁ፣ እግዚአብሔርን ይዘን ካልኖር፣ ካልሰራን፣ ካለፋን፣ ካልወጣን ድካማችን ከንቱ ነው። እስራኤል ሲወጡ ፍልስጤማውያንን ሊዋጉ ሲወጡ እግዚአብሔርን አልጠየቁም ነበር። ማንን አልጠየቁም? ምናልባት በሕይወታችን ውስጥ ዛሬ እየሆነብን ወይም ያልተሳካልን ወይም ያልሞላልን ወይም የጎደለብን ነገር ምናልባት እግዚአብሔርን ሳንጠይቅ ጀምረን ይሆን ወገኖቼ? ምናልባት ልክ እንደ እስራኤል እግዚአብሔርን ሳንለምን ፈቃዱን ሳንጠይቅ እግዚአብሔርን ሳንጠራው ጀምረነው ይሆን ያልተሳካልን? እስራኤል እግዚአብሔርን አልጠየቁም ነበር። እስራኤል ሊዋጉ ሲወጡ የሚገርማችሁ መስዋዕት አሳርገው በነቢዩ ጸሎትና ቡራኬ ተቀብለው ነበር ለውጊያ የሚወጡት። ዛሬ ግን ከእስራኤል 4000 ሰው ሞተ። ይህን ሞት የሚያሳዝን ሞት ነው። እግዚአብሔር ንስሐ ገብተን እንድንሞት በቸርነቱ ይርዳን። በእውነት መጨረሻችንን ያሳምርልን። ሰው ጅማሬው ሲያምር አይደለምና እግዚአብሔር አምላክ ለንስሐ ሞት በቅተን እንድንሞት በቸርነቱ ይርዳን። ታዲያ ከቁጥር 2 ላይ እስራኤላውያን ተመቱ፣ እጅግ ቆሰሉ። በእስራኤል ላይ ታይቶ የማያውቅ ውርደት ሆነ። የእግዚአብሔር ሕዝብ የሚባሉት የእስራኤልን ድምፅ በሰማ ሰዓት ጠላት የሚንበረከክላቸው፣ ዛሬ ግን እስራኤል በጠላት ፊት ተንበረከኩ። ክርስቲያኖች ዛሬ በሕይወታችን ውስጥ ያስጨነቀን መከራ የሆነብን ያንበረከከን አንገታችንን ቀና ብለን እንዳናይ ያደረገን ችግር ማንን ይዘን ስላልወጣን ነው? አረ በሉት ማርያም፣ ማንን ስላልያዝን? እግዚአብሔርን ያዙት። አምላኬ ሆይ አንተን ይዞ ያፈረ ማን ነው? አንተን ተማምኖ የወደቀ ማን ነው? አብርሃም እኮ ወደማሳይህ ምድር ወደዚያች ምድር ውጣ ስትለው ወገኖቼን አላለም ነበር፣ ዘመዶቼን አላለም ነበር። አንተን ተማምኜ ከቤቴ ወጣው፣ አንተን ተማምኜ ተሰደድኩ፣ አንተን ተማምኜ በባዕድ አገር ተቀመጡ። ጌታዬ ሆይ እንደ አብርሃም ዘመድ ሁነኝ በሉት። እንደማን እስቲ በሉት። እንደ አብርሃም ምን ሁነኝ? እግዚአብሔር ዘመድ ይሁናችሁ። ያጀባችሁ ሲበተን፣ የቀረባችሁ ሲርቅ፣ የወደዳችሁ ሲጠላችሁ፣ ከጎናችሁ ግን ማን እንዳለ ወቁ። እግዚአብሔር በሉ። ማን አለ? እግዚአብሔር አለ። ስሙ የተመሰገነ ይሁን። ከኛ ጋር ነው አማኑኤል። እግዚአብሔር አለ፣ እግዚአብሔር አለ። ክርስቲያኖች እስራኤል የእግዚአብሔር ክብር ከነሱ ሲርቅ፣ እግዚአብሔርን መለመን ባቆሙ ሰዓት፣ ወደ እግዚአብሔር መጮ ባቆሙ ሰዓት የእግዚአብሔር ኃይል ከነሱ ተለየች። ወገኖቼ እግዚአብሔር ከእናንተ ጋር እንዲሰራ ና ጌታዬ ሆይ እዚህ ቤቴ ውስጥ ኑር፣ ና ከኔ ጋር ስራ በሉት። ጌታዬ ሆይ ና ልቤ ውስጥ ኑር፣ ከኔ ጋር ተናገር፣ አንደበቴን አስተካክልልኝ፣ ሕይወቴን ቀይርልኝ። ምናልባት ዛሬ የተሸነፍኩት አንተ ከኔ ጋር ሆነ ሳልሆን ቀርቶ ሳይሆን፣ አንተ ከኔ ጋር ስላልሆንክ ሳይሆን እኔ ካንተ ጋር ስላልሆንክ ነው። ክርስቲያኖች
እግዚአብሔር ከእኛ ጋር ሳይሆን ቀርቶ አያውቅም። ማን ነው ከእርሱ ጋር ያልሆነው? እኛ ነን። ወደ እግዚአብሔር ቅረቡ ያበራላችሁማል ይላል ቅዱስ ዳዊት። እግዚአብሔር ልቦናችሁን ያብራላችሁ። ታዲያ እስራኤል አፈሩ፣ ተሸማቀቁ። የሕዝቡም ሽማግሌዎች በመጡ ጊዜ እንዲህ አሉ፣ ዛሬ እግዚአብሔር በፍልስጤማውያን ፊት ስለመታን፣ ድል ስለተደረግን፣ ስለተሸነፍን በመካከላችን እንዲሄዱ ከጠላቶቻችንም እጅ እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። የምኑን ታቦት? የቃል ኪዳኑን በሉ። የምኑን? የቃል ኪዳኑን ታቦት። የምን ቃል ኪዳን ነው? ለምን ነበር የቃል ኪዳኑ የተባለው? ይህች የቃል ኪዳን ታቦት ጽዮን በእግዚአብሔር ጣቶች የተጻፉባት 10ሩ ትእዛዛት ያለባት ለእስራኤል 470 ዘመን በግብፅ ተዘዝተው በነበሩበት ሰዓት ለእስራኤል ቃል የተገባች ነበረች። አንድም ታቦተ ጽዮንን እግዚአብሔር ለእስራኤል የሰጣቸው እንዲህ ይሉ ነበር፣ የአሕዛብ አማልክት በዓይን ይታያሉ፣ በእጅ ይዳሰሳሉ፣ እግዚአብሔር ከእኛ ጋር እንደሆነ በምን እንወቅ አሉ። በምን እንበል? ታዲያ እግዚአብሔር እንዲህ አደረገ። በመካከላቸው ተአምራት የምታደርግላቸውን ታቦተ ጽዮንን ሰጣቸው። እግዚአብሔር አምላክ በመካከላችን ሰላም የሚያደርግ ነገር ይስጠን። በመካከላችን ጠብን፣ ክርክርን የሚያርቅ ፍቅርን የሚያቀርብ ነገር በሕይወታችን ውስጥ ይስጠን። ታዲያ እስራኤል ታቦተ ጽዮንን ይዘው ለመዋጋት ካህኑን ኤሎ ጠየቁት። ካህኑ ኤሊም ከቁጥር 4 ላይ ሕዝቡም ወደ ሴሎ ላኩ። በኪሩቤል ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ። ሁለቱም የኤሊ ልጆች አፍኒና ፊንሃስ ከእግዚአብሔር ቃል ኪዳን ታቦት ጋር በዚያ ነበሩ ይላል። የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታን አደረጉ ይላል። ተመልከቱ፣ እስራኤላውያን ድል ተደርገዋል። 4000 ሰዎች ከመካከላቸው በሞት ተገድለዋል። ክብር ጎሎባቸዋል። አፍረው ተሸንፈው ወድቀው የማያውቁ ሕዝቦች ዛሬ ግን ወድቀዋል። ዛሬ ግን አንሰዋል። እስራኤል በፍልስጤማውያን ፊት እንዲህ አደረጉ። የዚህን ሰዓት በዛች ታቦተ ጽዮንን ትናንት በበረሃ ያሻገረቻቸውን፣ ትናንት ጠላቶቻቸውን ድል የመታችላቸውን ታቦተ ጽዮንን እስራኤል ይዘው ወጡ። በዚህ ሰዓት ድምፃቸውን ማሰማት ጀመሩ። ምድሪቱም በእልልታ እስክታስተጋባ ድረስ እስራኤል እልል እያሉ ታቦተ ጽዮንን ይዘው ወጡ። ማንን ይዘው ወጡ? አቤት እንደምን አደራችሁ? እግዚአብሔር ከሁላችን ጋር ይሁን። በዚህ ሰዓት ፍልስጤማውያን ከዚህ ቀደም እስራኤል በጦርነት ሲገጥሟቸው ብቻቸውን ነበሩ። ከማን ጋር ነበሩ? ብቻቸውን። እግዚአብሔርን አልጠየቁም ነበር፣ ታቦቷንም አልያዙም ነበር። የእግዚአብሔርን የምህረት ቃል ኪዳን ታቦት ይዘው እስራኤል ከፊት ወጡ። በዚህ ሰዓት ፍልስጤማውያን እንዲህ አሉ፣ ምንቱ እቱ ዝንቱ ውአቢ ዘውስተ ተአይን ይሆሙ ለዕብራውያን። ይሄ ሁሉ እልልታ፣ ይሄ ሁሉ ዝማሬ፣ ይህ ድምፅ ምንድን ነው? የእግዚአብሔርም የቃል ኪዳኑ ታቦት ወደዚያ ሰፈር እንደገባ አወቁ። ፍልስጤማውያን እጅግ ፈሩ ይላል። አያችሁ እግዚአብሔርን ስትይዙ ጠላት እንዴት እንደሚፈራ። አያችሁ እግዚአብሔርን በሕይወታችሁ ውስጥ ስታመጡት የድምፃችሁ መናገር ከአፋችሁ የሚወጣው ቃል ጠላትን ያንበረክካል። ጠላታችን ሰይጣንን እግዚአብሔር ያንበርክክልን። እስራኤል በእልልታ በዝማሬ ሆነው የእግዚአብሔርን የቃል ኪዳን ታቦት ይዘው ወጡ። ክርስቲያኖች እግዚአብሔርን ይዛችሁ ውጡ። ወደ ስራችሁ ስትሄዱ አምላኬ ሆይ ጌታዬ ሆይ አብርሃም ሲሰራ ካንተ ጋር ነበረ፣ ዳዊት ሲሰራ ካንተ ጋር ነበረ፣ ሌሎቹም ቅዱሳን ሲሰሩ ካንተ ጋር ነበረ። ጌታዬ ሆይ ለአብርሃም እንዲህ ነበር ያልከው፣ ዘርህን እንደ ምድር አሸዋ እባርካለሁ።
ዘርህን በሉስቲ ዘርህን በአንድ ድምፅ ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት እባርካለሁ። ተመልከቱ፣ እግዚአብሔር አብርሃምን ወደ ማሳየ ምድር ውጣ ሲለው አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ጌታዬ ሆይ አለማመኔን እርዳው፣ እኔ ማመን አልቻልኩም። እንደምታድነኝ አውቃለሁ፣ እንደሚቻልህ አውቃለሁ። ከጠላቴ እጅ ችግር ከሆነብኝ ነገር፣ ጭንቅ ከሆነብኝ ሕይወቴ ሁሉ እንደምትቀይርልኝ አውቃለሁ ጌታዬ ሆይ። ነገር ግን አለማመኔን እርዳው። አለማመናችን ማን ይርዳው? እግዚአብሔር ይርዳው። ድምፃቸውን ሲያሰሙ በእልልታ የፍልስጤማውያን ጭንቀት፣ የፍልስጤማውያን ፍርሃት በዚያ ከተማ ተሰማ። አያችሁ፣ እግዚአብሔርን ሰው ሲይዝ፣ እግዚአብሔርን ሰው ሲመለከት፣ እግዚአብሔርን ሰው በእጁ ሲጨብጥ እግዚአብሔር ድምፁን፣ መፈራቱን፣ ክብሩን ለእሱ ይሰጣል። እግዚአብሔር አምላክ በጠላቶቻችን ፊት መፈራትን ለሁላችን ያድለን። ታዲያ እስራኤል ፍልስጤማውያን ቢፈሩም ከዚህ ቀደም ሳንፈራ ከነሱ ጋር ተዋግተን 4000 የሚያህሉ ሰዎችን ገድለን ነበር። አሁን ወዮልን፣ ከነዚህ ከኃያላን አማልክት እጅ ማን ያድነናል አሉ። ተመልከቱ፣ እዚህ ሰዓት እስራኤል ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንዲህ ነበር ያሉት ፍልስጤማውያን በምድረ በዳ ግብፃውያንን በልዩ ልዩ መቅሰፍት የመቱ ናቸው አሉ። እንዴት ነበር በግብፅ እግዚአብሔር ለእስራኤል ያደረገው ታምር ምን ነበር? የሚገርማችሁ በ9 ታላላቅ መቅሰፍት በ10ኛ ሞተ በኩር እስራኤልን ከግብፅ ነፃ አውጥቷል። እግዚአብሔር ከተጨነቅንበት ነገር እግዚአብሔር በቸርነቱ ያውጣል። የሚገርማችሁ ሙሴን እንዲህ ነበር ያደረገው ያለው በፈርዖን ላይ አምላክ አድርጌሃለሁ አለ። በፈርዖን ላይ ምን አድርጌሃለሁ? እግዚአብሔር ኃይልን ሲሰጥ እንዲህ ነበር ያለው። ሂድ ለፈርዖን ንገረው፣ ሕዝቤን ልቀቅ። ማንን ልቀቅ? አዎ እግዚአብሔር ሁሌም ስለኛ እንዲህ ይናገርልን። ያስጨነቀን ጭንቀታችን እሱ በቸርነቱ ያስለቅቅልን። ሕዝቤን ልቀቅ አለው። በዚህ ሰዓት እስራኤል ያንን የግብፅ ባርነት ኑሮ ትተው ሲወጡ እስራኤልን እጅግ የሚያስጨንቃቸው ታሪክ አለ። ሁሌም በትምህርት አነሳዋለሁ። በመጨረሻው ሰዓት እስራኤል ባህረ ኤርትራ ደረሱ። የት ደረሱ? በአንድ ድምፅ የት ደረሱ? ባህረ ኤርትራ ደረሱ። በዚህ ባህር ነው፣ በዚህም ባህር ነው። መውጫ መሄጃ መንገድ የለም። እስራኤል ለሙሴ እየጮሁ ነው። ሙሴ ሆይ በበረሃ ልታስፈጀን ነው ወይስ በባህር ልትጥለን ነው? ከግብፅ ያወጣህን አንተን የሚናገርህ አምላክ አሁን ይናገርህ አሉት። ሙሴ በዚህ ሰዓት ለሕዝቡ የሚመልሰው መልስ አጥቶ በእጁ ላይ የነበረችውን አንዲት በትር ይዞ አንገቱን ወደ ታች አቀረቀረ። በዚህ ሰዓት የእግዚአብሔር ድምፅ ወደ ሙሴ እንዲህ ሲል መጣ። ለምን ትጮህብኛለህ? እስቲ በሉት፣ ለምን ትጮህብኛለህ? ሙሴ አንዳች ቃል አልተናገረም። በልቡ ግን እንዲህ ያለ ነበር፣ አምላኬ ሆይ ይህንን ሕዝብ እንድመራ ይህንን ሕዝብ እንዳገለግል የሰጠኝ ስለ ከንቱ ነውን? አምላኬ ሆይ ታላቅነትስ ስለምን ይጓደላል እያለ ነበር። በዚህ ሰዓት ፈርዖን ወደ እስራኤል ቀረበ። የግብፅ ሰራዊት፣ የፈርዖን ሰራዊት እስራኤልን ሊያጠፉ ተቃረቡ። እስራኤል ወደ ኋላ ቢሸሹ ወደ ባህር ውስጥ ይገባሉ። ወደፊት ቢሄዱ የፈርዖን ሰራዊት ይገላቸዋል። መውጫ አጡ። በሕይወታችሁ ውስጥ መውጫ ያጣችበት ብዙ ችግር አለ። ከፊት ለፊት ፈርዖን፣ ከኋላ ባህር የሆነባችሁ፣ ከግራ ከቀኝ ጠላት የከበባችሁ፣ የሰይጣን ኃይል የሚያስጨንቃችሁ ብዙ ችግር አለ። ብዙ ችግር አለ በሕይወታችን ውስጥ። ግን እስራኤል ማንን ይዘው ነበር? ተናገሩ እንጂ ማንን ይዘው ነበር? ግን ፈርተው ነበረ። ከኋላቸው ባህሩ ያስፈራል። ከፊታቸው የፈርዖን ሰራዊት እየገሰገሰ ነው። እያለቀሱ እግዚአብሔርን ለመኑት። አምላካችን ሆይ በባህሪያ በሙሴ ነፃ ታወጣን ዘንድ የወደድክ አንተማ በበረሃ አትጥለንም። እንዲህ በሉት እግዚአብሔርን። አንተ እስራኤልን እኮ በበረሃ አጣልክም። አንተ እኮ እስራኤልን በመንገድ አልጣልካቸው፣ በባህር እንዲገቡ አልፈቀድክም በሉት እግዚአብሔርን። እኔ ከችግሬ ጋር ትተወኛለህ አምላኬ ሆይ በሉት።
እግዚአብሔር ከችግራችን ጋር አይተወንም። ደስ ይበላችሁ፣ አይተወንም እግዚአብሔር። በዚህ ሰዓት እንዲህ ነበር ያለው። ለሙሴ መርከብ አላዘጋጀም እግዚአብሔር። በያዝከው በትር ባህሩን ንካዋል። በዚህ ሰዓት የሙሴ በትር ያንን ባህር ሲነካው ባህሩ እንደ ግድግዳ ቆመ። የአምላካችን ስም የተመሰገነ ይሁን። እስራኤል በደረቅ መሬት ተሻገሩ። እግዚአብሔር እንዲህ ያሻግራል። እንዴት እንዲህ ያሻግራል እግዚአብሔር። ባህሩን ደረቅ መሬት አድርጎ እስራኤልን አሻገራቸው። እነዚህ እስራኤል ዛሬ ግን በፍልስጤማውያን እጅ ተመተዋል። ትናንት ጠላቶቻቸውን ድል የመታላቸው፣ ያስጨነቋቸውን ያስጨነቀላቸው፣ የናቋቸውን ያዋረደላቸው እግዚአብሔር ዛሬ ግን በእስራኤል መካከል አልተገኘም። እስራኤል 4000 ሰዎች ከነሱ መሃል ሙተዋል። አሁንም ታቦተ ጽዮንን ይዘው በፍልስጤማውያን እጅ ቀረቡ። በዚህ ሰዓት እናንተ ፍልስጤማውያን ሆይ አይዟችሁ፣ ጎብዙ፣ እናንተ ባሪያዎች እንዳደረጓችሁ ዕብራውያንን እስራኤልን ባሪያዎች እንድታደርጓቸው ጎብዙ ተባባሉ። በዚህ ሰዓት ፍልስጤማውያንም ተዋጉ፣ እስራኤልም ተመቱ። ሁሉም እያንዳንዳቸው ወደ ድንኳናቸው ሸሹ። እጅግ ታላቅ ግድያ ሆነ። ወኮነ ቀትል አብይ ወወድቁ እምነ እስራኤል 3,000 ብእሲ። እጅግ ያስጨንቃል። ታቦተ ጽዮንን ይዘዋል። ቀድሞ 4000 ሰዎች ከመካከላቸው ሞተውባቸዋል። ሁለተኛ ጊዜ አለን የሚሉትን እግዚአብሔርን የሚያነጋግሩበትን እግዚአብሔርን የሚያገኙበትን ተስፋቸውን፣ አምባቸውን፣ መጠጊያቸውን ታቦተ ጽዮንን ይዘው ወጥተዋል። ማንን ይዘው ወጥተዋል? በአንድ ድምፅ ማንን ይዘው ወጥተው ነበር? ታቦተ ጽዮንን ይዘው ወጥተው ነበር። በዚህ ጊዜ ነበረ እስራኤል 30,000 ሰው ከቀድሞ የበለጠ 30,000 ሰው ከመካከላቸው ሞተ። ወኮነ አብይ ቀትል፣ ታላቅ ግድያ ሆነ። እግዚአብሔር ንስሐ ካንገባ ከሞት በቸርነቱ ይርዳል። ታዲያ እስራኤል እጅግ አዘኑ፣ እጅጉን አለቀሱ። የእግዚአብሔርም ታቦት ተማረከች። ሁለቱም የኤሊ ልጆች አፍኒን እና ፊንሐስ ሞቱ ይላል። ወገኖቼ ለምን ነበረ እስራኤል ቀድሞ 4000 ሰው በአጠቃላይ 34,000 ሰው በሞት የተነጠቁት፣ በሰይፍ ያለቁት፣ በጠላት እጅ የወደቁት ለምን ነበር ወገኖቼ? እስራኤላውያን የእግዚአብሔር ታቦት በፍልስጤማውያን እጅ የወደቁበት፣ ካህናቱም የሞቱበት በዚህ በአንደኛ ሳሙኤል ምዕራፍ 2 ከቁጥር 12 ላይ ስትመለከቱ የኤሊ ልጆች አፍኒንና ፊንሐስ በእግዚአብሔር ፊት ምናምንቴ ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ማንን አያውቁም ነበር? እግዚአብሔር ቤት ውስጥ እየኖሩ እግዚአብሔርን አለማወቅ እጅግ ይከብዳል። ካህናት ነበሩ፣ አገልጋዮች ነበሩ፣ ግን በእግዚአብሔር ፊት ምናምንቴ ነበሩ ይላል። በእግዚአብሔር ፊት በሰው ፊት ደካማ ብንሆን፣ በሰው ፊት በደለኛ ብንሆን፣ በሰው ፊት ብንቆሽሽ ማን ያጸዳናል? በእግዚአብሔር ፊት የበደለና የቆሸሸ ማን ያጸዳዋል? ወገኖቼ እግዚአብሔርን ከመበደል በቸርነቱ እሱ ይርዳል። ታዲያ ይሄ ብቻ አልነበረም፣ የካህናቱ በደል ብቻ አልነበረም። የሚገርማችሁ ከቁጥር 17 ላይ ሰዎቹም ይላል። ምኖቹም የእግዚአብሔርን ቁርባን ይንቁ ነበር፣ የጎበዛዚቱም ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረች ይላል። ሕዝቡ ካህናቱ በድለው ስለነበር እግዚአብሔር ታቦተ ጽዮን እንድትማረክ አደረገ። እግዚአብሔር ከመማረክ በቸርነቱ ይርዳል። እግዚአብሔር እንዲህ ነበር ያለው፣ የናቁኝ ይናቃሉ፣ ያከበሩኝን አከብራለሁ፣ የሚያዋርዱኝን አዋርዳለሁ አሉ። አፍኒንና ፊንሐስ በመገናኛው ድንኳን በዚያ ታቦተ ጽዮን በነበረችበት ስፍራ ታላቅ በደልን ይበድሉ ነበር። ጎበዛዝቱም ኃጢአትን ይሰሩ ነበር፣ ለእግዚአብሔር አልተገዙም ነበር። በዚህም ምክንያት የሰጣቸውን ታቦተ ጽዮንን ነሳቸው። እግዚአብሔር ሰጠ፣ ማን ነሳ? ተመልከቱ። እግዚአብሔር ሰጪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር በደልን ይደመስሳል፣ ኃጢአትን ይቅር ይላል። እግዚአብሔር ፍትሃዊ ነው። ክርስቲያኖች ይፈርዳል። ድሃውን ድሃ ነው ብሎ አይምረውም። ባለጸጋውን በባለጠግነቱ አያፍረውም። እግዚአብሔር ፈራጅ ነው።
እንደ መሐሪነቱ እግዚአብሔር ፈራጅ ነው ወገኖቼ። ታዲያ በዚህ ሰዓት እስራኤል እጅግ አዘኑ። ታቦተ ጽዮን ተማረከችባቸው፣ እጅጉን አዘኑ። ካህናቱ ሞተባቸው፣ እጅጉን አዘኑ። እስራኤል በመከራ ውስጥ ነበሩ። ነገር ግን እግዚአብሔር አልተዋቸውም። ማን አልተዋቸው? ተመልከቱ፣ መከራ ሲበዛ፣ ጭንቅ ሲበዛ፣ መውደቅ ሲበዛ፣ ፈተና ሲበዛ፣ አለመሳካት ሲበዛ፣ ድግምግሞሽ ሕይወታችን ውስጥ ፈተና ሲሆንብን እግዚአብሔር የሌለ ይመስላል። ቅዱስ ዮሐንስ አፈወርቅ እንዲህ ነበር ያለው፣ ደመና ሳይኖር ሲቀር ዝናብ የሌለ ይመስላል፣ እግዚአብሔር ዝም ሲል የሌለ ይመስላል። እግዚአብሔር ዝም አላቸው። ምናልባት በሕይወታችሁ ውስጥ እግዚአብሔር ዝም ብሏችሁ ይሆናል። እግዚአብሔር እንዲናገርላችሁ በምትፈልጉት ርዕስ፣ እግዚአብሔር እንዲቀይርላችሁ በምትፈልጉት የሕይወታችሁ መስመር ወይም ርዕስ ላይ፣ ችግር ላይ እግዚአብሔር ዝም ብሏል። ግን እግዚአብሔር ዝም ያለው ምናልባትም ከኛ ሊሆን ይችላል። እግዚአብሔርን ንስሐ ገብታችሁ ለምኑት። አምላኬ ሆይ እጠበኝ ቆሽሻለሁ በሉት። አምላኬ ሆይ በድያለሁ ወደ አንተ አቅርበኝ በሉት። ግን እንዲህ በሉት እግዚአብሔርን፣ አምላኬ ሆይ ቅዱሳን የተባሉት ጻድቃን የተባሉት ወደ አንተ እየመጡ ነበር። ጌታዬ ሆይ እኔ ወደ አንተ መምጣት አልቻልኩም፣ አንተ ወደ እኔ ና። ጌታዬ ሆይ እኔ ወደ አንተ መቅረብ አልቻልኩም፣ አንተ ወደ እኔ ቅረብ። ጌታዬ ሆይ እኔ ወደ አንተ መጓዝ አልቻልኩም፣ አንተ ወደ እኔ ና በሉት እግዚአብሔርን። እግዚአብሔር በሕይወታችሁ ይምጣላችሁ። ታዲያ እግዚአብሔርን እንዲህ ለለመኑት፣ እግዚአብሔርን ለጠየቁት የሚያሳፍር አምላክ አይደለም። መካኗን 7 እንድትወልድ ያደርጋል። በለመለመ በደረቀ መሬት ላይ ሳርን ያበቅላል። የደረቀውን ማህፀን ያለመልማል። እግዚአብሔር የሚሳነው ነገር የለም። በሕይወታችን ውስጥ እግዚአብሔርን ስንለምን ሁሌ ልንለው የሚገባው ነገር ከችግራችን በላይ ማን ይችላል? አረ በሉት ማርያም፣ ማን ይችላል? እግዚአብሔር ይችላል። ስሙ የተመሰገነ ይሁን። እግዚአብሔር ይችላል። ታዲያ ታቦተ ጽዮን ተማረከች፣ ከእስራኤል ተነጠቀች። በዚህ ሰዓት ይህንን ወሬ ካህኑ ኤሊ የ98 ዓመት ሊቀ ካህናቱ ሽማግሌ ነበር። በሰማ ሰዓት የታቦተ ጽዮንን መማረክ የካህናቱን መሞት በሰማ ጊዜም ከወንበሩ ወድቆ አንገቱ ተሰብሮ ሞተ። እስራኤል ብዙ ነገር አጡ። ካህናቶቻቸውን አጡ፣ ታቦታቸውን አጡ፣ ሰዎቻቸውን አጡ። በዚህ ሰዓት ወገን አጣችሁ፣ ዘመድ አጣችሁ፣ የሚረዳችሁን አጣችሁ፣ የሚረዳችሁን አጣችሁ፣ አጠገባችሁ የሚቆም አለሁላችሁ የሚላችሁ አጣችሁ ይሆናል። ነገር ግን እግዚአብሔርን እንዲህ በሉት፣ አምላኬ ሆይ በባዕድ አገር ያኔ ማንም ባልነበረበት ለአብርሃም ዘመድ ሆነኸዋል፣ ዘሩን አብዝተህለታል። እኔም በባዕድ አገር ነው ያለሁት። ችግሬን ሰው ሊረዳው አልቻለም። ችግሬን ሰው ሊፈታ አልቻለም። ጭንቀቴን ቋጠሮዬን ሰው ሊፈታ አልቻለም። የምትፈታልኝ ማነህ? አንተ ነህ በሉት። የምትፈታልኝ ማነህ? እግዚአብሔር ነው ችግራችሁን የሚፈታው። ለሰው አትንገሩ፣ ለእግዚአብሔር ችግራችሁን ንገሩት። ሰው የለኝም በሉት። ትዝ ይላችኋል በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ አንድ ታማሚ ሰው ነበር። 38 ዓመት ሙሉ ከአልጋው ተጣብቆ ይኖር ነበር። ስንት ዓመት? አይከብድም? 38 ዓመት ሙሉ ከአልጋው ተጣብቆ በዚያ ስፍራ ሲኖር ያ ውሃው ሲናወጽ አንድ ሰው ነበር የሚፈወሰው። ውሃውንም የሚያናውጸው የእግዚአብሔር መልአክ ነበር። ይገርማችኋል፣ ይሄ ሰው 38 ዓመት ሙሉ ከአልጋው ተጣብቆ ሲኖር ወደ ውሃው የሚከተው ሰው አልነበረም። ወደ ምን የሚከተው? እንዲፈወስ እንኳን የሚረዳው ሰው አልነበረም። በዛ ላይ መራመድ የማይችል ሽባ ነበረ። ይሄ ሰው ስንት ዓመት እግዚአብሔርን የጠበቀው ይመስላችኋል? 30 አይከብድም? እስቲ እግዚአብሔርን በለመናችሁ ጸሎት በለመናችሁ ስንት ዓመት ደጅ ጠንታችኋል? ዓመት ሳንጸልይ እኮ ነው ተስፋ የምንቆርጠው ወገኖቼ። ወር ሳንጸልይ እኮ ነው ተስፋ የምንቆርጠው። ይሄ ሰው ግን 38 ዓመት እግዚአብሔርን ጠበቀ። ስንት ዓመት በሉት በማርያም ስንት ዓመት? በጸሎታችሁ ላይ እግዚአብሔርን ደጅ መጥናትን አታቋርጡ ወገኖቼ። ሰው ለመፈወስ 38 ዓመት ጠብቋል። በጸሎታችሁ እግዚአብሔር ጸንታችሁ ጠብቁት። ጥያቄያችሁ በሚመለስበት ቀን እንዳትጠፉ ተጠንቀቁ ወገኖቼ። በዚህ ሰዓት 38 ዓመት እንደ ልማዱ ከአልጋው ተኝቶ በነበረ ሰዓት አንድ ሰው በፊቱ ቆመ። ስንት ሰው አልኳችሁ? ያ ሰው ኢየሱስ ክርስቶስ ይባላል። ፍጹም አምላክ
ፍጹም ሰው የሆነ ጌታችን 38 ዓመት ሙሉ ከአልጋው የተጣበቀውን ሰው ምን ብለው እንደጠየቀው ታውቃላችሁ? ልትድን ትወዳለህ? ምን ልትል? እግዚአብሔር ደጅ በጠናህበት ጸሎት፣ እግዚአብሔር ደጅ በጠናሽበት አልተመለሰም፣ የኔ ነገር አብቅቷል ባላችሁበት ነገር ላይ እግዚአብሔር ይመጣል። ማን ይመጣል? በ38ኛው ቀን አይደለም፣ በ38ኛው ደቂቃ አይደለም፣ በ38ኛው ዓመት ወደዚህ ሰው እግዚአብሔር መጣ። ልትድን ትወዳለህና? እንዲህ ነበር ያለው። እስቲ ቃሉን በሉት። አዎ በሉት። ጌታዬ ሆይ እወዳለሁ፣ ጸሎቴን እንድትሰማኝ እወዳለሁ ብላችሁ እግዚአብሔር ለምኑት። በዚህ ሰዓት ያ 38 ዓመት ከአልጋው የተጣበቀ ሰው ጌታ አምላክ መድኃኔዓለም ጎባጣን የሚያቀና እውርን የሚያበራ ለምጽን የሚያነጻ አምላክ እንዲህ አለው፣ ተነስና ተመላለስ። ይሄ 38 ዓመት ከአልጋው የተጣበቀ ሰው አልጋውን ተሸክሞ ሄደ። ክብር ለመድኃኔዓለም ይሁን። እግዚአብሔርን አመስግኑ። እንዲህ ነው እግዚአብሔር። ስለዘገየ የሚቀድመው የለም፣ ስለፈጠነም ከእግዚአብሔር የሚቀድም ማንም የለም። ሁሉን በጊዜው ውብ አድርጎ ሰራው። ምን አድርጎ ሰራው? ሕይወታችሁን በጊዜው ውብ አድርጎ ይሰራል። ኑሯችሁን በጊዜው ውብ አድርጎ ይሰራል። ግን እግዚአብሔር የሚሰራበት ጊዜ አለው። እስቲ ለራሳችሁ በሉ፣ እግዚአብሔር ለኔ የሚሰራበት ጊዜ አልሰማችሁም? የሚሰራበት ጊዜ አለው። እግዚአብሔር ቀን የሚያስተካክልበት አለው። እግዚአብሔር ቀን ችግርህን የሚፈታበት አለው። እግዚአብሔር የነፍሳችንን ጥማት ቆርጦላት ንስሐ ገብታ ስጋውን ደሙን እንድትቀበል የሚያደርግባት ምን አለው? እግዚአብሔር ቀን አለው። ቀና ያደርጋል። እግዚአብሔር ከወደቅንበት በቸርነቱ ያንሳል። አንገታችን ካቀረቀርንበት እግዚአብሔር በቸርነቱ ቀና ያደርገን። ታዲያ እስራኤል ተመልከቱ፣ ሰው አልነበራቸውም፣ የሚረዳቸው ወገን አልነበረም። ታቦተ ጽዮንም ተማርካ ነበር፣ ካህናቶቿም ሞተው ነበር። ፍልስጤማውያን የማረኳትን ታቦት እስራኤልን አሸንፈናል፣ የሚመኩባትን ኃይል የምታደርግላቸውን ታቦተ ጽዮንን ይዘናል ብለው ታቦቷን ማርከው ካህናቶቿን ገለው ሀገሪቷን አቃጥለው ታቦቷን ማርከው ወደ አዛጦን ወሰዷት። በዚህ ሰዓት ፍልስጤማውያን እንዲህ ነበር ያደረጉት። የእግዚአብሔርን ታቦት ወስደው ወደ ዳጎን ወደ ጣዖት ቤት አገቡት፣ በዳጎንም አጠገብ አኖሩት ይላል። የማንን ታቦት በሉ እንጂ እግዚአብሔርን በሉ። የማንን ታቦት? የእግዚአብሔርን ታቦት ከጣዖት ቤት አስገቡት፣ ዳጎንንም በአጠገቡ አስቀመጡት ይላል። በነጋውም ሰዓት የአዛጦን ሰዎች የዚያ ከተማ ሰዎች ማልደው እንደ ልምዳቸው ጣዖታቸውን ሊያመልኩ መጡ። ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር ይላል። ስሙ የተመሰገነ ይሁን። ታቦተ ጽዮን ተአምር አድርጋ ዳጎንን በግንባሩ ጣለችው። እግዚአብሔር ጠላታቸውን ሰይጣን ይጣልላችሁ። ተመልከቱ፣ ታቦተ ጽዮን የመጀመሪያውን ተአምር አደረገች። ወመኑ ዘይደምር፣ ማን ነው የእግዚአብሔርን ታቦት ከጣዖት ጋር የሚያኖረው እንዳለ ሐዋርያው ጳውሎስ። ታዲያ ይሄ ብቻ ተአምር አልነበረም የታቦተ ጽዮን። ሁለተኛም አነሱና ታቦተ ጽዮንን ከታች ዳጎንን ከታች አድርገው ወደ ልማዳቸው ሄዱ። የሚደንቃቸው ታቦተ ጽዮንን ከታች አስቀምጠው ዳጎንን ከላይ አድርገው ነበር የሄዱት። እስቲ ተመልከቱት። የእግዚአብሔር ታቦት ተማርካለች፣ በጣዖት ቤት ገብታለች። ነገር ግን እግዚአብሔር ለሕዝቡ የገባውን ቃል ኪዳን አይለውጥም። ለእኔና ለእናንተ የሰጥ እምርሃለሁ ብሎ እግዚአብሔር የሚምር አምላክ ነው። ይቅር እላለሁ ብሎ ይቅር የሚል አምላክ ነው። እወዳለሁ ብሎ የሚጠላ አይደለም። ፍቅሩ ወረት የለበትም። እግዚአብሔር በታቦተ ጽዮን ላይ ተአምራቱን ሲገልጽ እንዲህ ነበር ያደረገው። ዳጎንን ከላይ አድርገው ታቦተ ጽዮንን ከታች አድርገው ወጡ። በሁለተኛው ቀን ሲመለሱ ዳጎን አንገቱ ተቆራርጦ እጁ ተሰብሮ ደረቱን በመሬት ወድቆ አገኙት። ታቦተ ጽዮን ድንቅ ታምራትን አደረገች። እግዚአብሔርን አመስግኑ። እግዚአብሔር ድንቅ ነው። ኃይልን አደረገ ለሕዝቡ። እንዲህ ነበረ እግዚአብሔር በባዕድ አገር ተአምራትን አደረገች።
በዚህ ሰዓት እንዲህ ነበር ያደረገችው ታቦተ ጽዮን። በከተማ ሁሉ በእባጭ ተመቱ፣ በመቅሰፍት ተመቱ። ፍልስጤማውያን መከራ ጸናባቸው፣ ችግር ጸናባቸው። የማንን ታቦት ስለወሰዱ? በሉ እንጂ እግዚአብሔርን ነው። የማንን? የእግዚአብሔርን ታቦት ስለወሰዱ ለክብራቸው ሳይጨነቁ እስራኤል ባደፋፈሯቸው በእነሱ ላይ እግዚአብሔር መቅሰፍትን አመጣ። እግዚአብሔር እንዲህ ነው ታምራትን ስታደርግ። በዚያ ሰዓት እንዲህ ነበር ያሉት፣ የእግዚአብሔር ታቦት በእኛ ላይ ጠንክራለችና ከዚያ ይቀመጥ። ጌታ ይቀመጥ፣ ይመለስልን አሉ። ማርከው ያመጣትን ታቦት ከዚያ አትኑርብን አሉ። የሚገርማችሁ ስለዛ ስለማረኩት ፈንታ ምን እናድርግ አሉ። የበደል መስዋዕት እናቅርብ። በአምስቱ የፍልስጤም አለቆች ፈንታ 5 የወርቅ እባጮችን፣ በ5ቱ ከተሞች ፈንታ 5 የወርቅ አምሃን አቅርባችሁ ታቦተ ጽዮንን መልሱ ተባሉ። 2 ያላጠቡ ላሞችን ጊደሮችን አሸክመው ታቦተ ጽዮንን በዚያ ላይ አድርገው ወደ ከተማ ለቀቋት። ታቦተ ጽዮንን የሚመራት ሰው አልነበረም። ነገር ግን ላሞቹ ፊት ኋላ ግራ ቀኝ ሳይሉ መሄድ ጀመሩ። እዚህ ጋር እጅግ የሚያስጨንቅ አንድ ነገር አለ። እነኚህ ታቦቱን የተሸከሙት ላሞች በፊት በሚሄዱ ሰዓት ታቦተ ጽዮን የተሸከመችው ሰረገላ ከፊት እየተንደረደረች ወደ ከተማዋ ስትገባ ልትወድቅ ደረሰች። ምን ልትል አሰማችሁ? ምን ልትል? ልትወድቅ ደረሰች። በዚያም አንድ ሰው ታቦተ ጽዮን ልትወድቅ ነው ብሎ ደገፋት። በዚህ ሰዓት እግዚአብሔር ቀጣው ይላል። እግዚአብሔር ከመቀጣት በቸርነቱ ይሰውረን። የእግዚአብሔርን ታቦት ሊነካው የሚገባው ማን ብቻ ስለሆነ? ካህን ብቻ ስለሆነ። እሱ ግን መልካም አስቦ ነበር። ስለ ሥርዓቴ ተጠንቀቁ ብሏል እግዚአብሔር። የእግዚአብሔርን ታቦት ሊደግፍ ባለ ሰዓት ቀጣው። እስከ ዛሬ ድረስ ይቺ ስፍራ የዖዛ ስብራት ትባላለች። እግዚአብሔር አምላክ ከመቀሰፍ በቸርነቱ ይሰውረን። የእግዚአብሔር ታቦት በሁለቱ ላሞች ላይ ተሸክማ በክብር ተአምራትን እያደረገች ድንቅን እያደረገች በዚያች ከተማ ላይ ዳጎን የተባለ ጣዖትን ቀጥቅጣ ደረቱን አፍርሳ ሰውነቱን ሰንጥቃ በክብር ወደ የት ተመለሰች? ወደ እስራኤል አሚናዳብ ወደሚባል ወደዚያ ቤት አገቧት። ነገር ግን በአሚናዳብ ቤት ተቀምጣ ነበር፣ መስዋዕትንም ያቀርቡላት ነበር። ታዲያ ይህች ታቦተ ጽዮን እስራኤል ግን አልገባችም ነበር። በዚህ ሰዓት ያ ታላቅ ንጉሥ ስለ ጽዮንን ክበቧት፣ በዙሪያዋ ምን በሉ ተመላለሱ ያለው ዳዊት እንዲህ ነበር ያደረገው። ታላቅ ቤተ መቅደስን ሰራላት። በዚያም ስፍራ ታይቶ የማይታወቅ ታላቅ ቤተ መቅደስን ሰርቶ የተማረከችውን ታቦተ ጽዮንን በድንቅ በተአምራት ወደ እስራኤል ያገባበት ቀን ነው። ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። እስራኤል የተማረከ ታቦታቸው ተመለሰ። ያንስበታል እግዚአብሔር። ሁላችሁ እግዚአብሔርን አመስግኑ። የእግዚአብሔር ታቦት ድንቅን ተአምራትን አድርጋ ተመለሰች። እግዚአብሔር ሕዝቡን አይጥልም። ታላቅ ንጉሥ በተነሳ ጊዜ የሚመራቸው ልባቸውም ወደ እግዚአብሔር በተመለሰ ጊዜ እግዚአብሔር ሰውን አይተውም። እግዚአብሔር ጥሎን አይደለም ወገኖቼ። እግዚአብሔር ረስቶን አይደለም። እግዚአብሔር ጥሎን አያውቅም፣ ረስቶን አያውቅም። ምናልባት ኃጢአታችን ስለበዛ ይሆናል፣ በደላችን ስለበዛ ይሆናል ወገኖቼ። በተለይ በዚህ በስደት ያላችሁ ወንድሞች እህቶቼ፣ ሁላችንም ንስሐ ልንገባ ያስፈልጋል። ለስጋችን እንደክማለን፣ ለስጋችን እንሮጣለን። እግዚአብሔር ይመስገን እንደ ሌሎች የአውሮፓ ሀገራት አይደለም። ሮማንያ ካህናት አባቶች አሏት። የሚገርማችሁ በጀርመንም በሌሎችም ቦታ ብታዩ በመሃል ቦታ ነው እንጂ በዳር ያሉ የአውሮፓ ሀገራት ካህናት የላቸው። ግን ንስሐ እንድንገባ ማንን አዘጋጀልን? ካህናትን እግዚአብሔር። ስለዚህ ንስሐ ገብታችሁ ተናዛችሁ ኃጢአታችሁን ለእግዚአብሔር ነግራችሁ ንስሐ እንድትገቡ እግዚአብሔር በቸርነቱ ይርዳችሁ። ሁላችንን እግዚአብሔር በቸርነቱ ይርዳል። ታዲያ የእግዚአብሔር ታቦት በክብር ወደ ማን ተመለሰች? ወደ እስራኤል። እግዚአብሔር ያጣችሁትን ነገር ይመልሳል። ተመልከቱ፣ እስራኤል 3 ነገር ነበር ያጡት። ካህናቶቻቸውን አጥተው ነበር፣ ታቦታቸውን አጥተው ነበር፣ ክብራቸውን አጥተው ነበር። እግዚአብሔር ግን ለስራው ጊዜ ስላለው ክብራቸውንም
ታቦታቸውን መለሰ። ለ5000 ዓመት ታቦተ ጽዮን በዚያ ኖረች። እንግዲህ ከዚህ ቀጥሎ ነው ወደ ሀገራችን ወደ ኢትዮጵያ በታላቅ ክብር ኢትዮጵያ ላይ ታቦተ ጽዮን ገብታ ሕዝቡን የባረከችበት ዕለት ነው። በእውነት በረከቷ በሁላችን ላይ ይደርብን። እንግዲህ ታቦተ ጽዮንን በተመለከተ ይሄን ከሆነ አራተኛ የተመለከትነው ታቦት ወይም ጽዮን ተብላ የምትጠራው ድንግል ማርያም ናት። እስቲ ሁላችሁ ድንግል ማርያም በሉ። ድምጻችሁ አይሰማም። ድንግል ማርያም ማናት? ድንግል ማርያም ናት። ዳዊት እግትዋ ለጽዮን ወህቀፍዋ፣ ጽዮንን ክበቧት በዙሪያዋም ተመላለሱ ቅጥሯንም ቁጠሩ ብሎ የተናገረላት እግዚአብሔር እመ አምላክ ወላዲተ አምላክ ድንግል ማርያም ናት። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ከሁላችን ጋር ይሁን። ታዲያ ይህች ድንግል ማርያም ማን ናት? እስቲ ስለ ድንግል ማርያም ከስሟ ስንነሳ ማርያም ማለት ማር እና ያም ከሚባል ከሁለት ቃላት የተገኘ ነው። ማር በምድር የሚጣፍጥ ምግብ ነው። ያም በሰማያት መላእክት የሚመገቡት የምስጋናቸው ነው። ማርያም ማለት ምስአል ወምስጋድ ጸሎትን ልመናን የምታሳርግ ርግብ የዋ ያንቃዱ ሀቤኪ የሰው ልጆች ሁሉ እንባቸውን አፍሰው ተማጽነዋት ለምነዋት ጠርተዋት የማታሳፍር እናት ማን ትባላለች? አመስግኗት። ድንግል ማርያም ትባላለች። ይህቺ ድንግል ናት። ይህቺ ንጽሕት ናት። በሉቃስ ወንጌል በምዕራፍ 1 ላይ ስትመለከቱት እንዲህ የሚል ቃል አለ። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ሄደ ይላል። ምን ወደምትባል? ሰለቻችሁ እንዴ? ምን ወደምትባል? ናዝሬት ወደምትባል ወደ ገሊላ ከተማ ሄደ። ከዳዊት ወገን ለሆነው ዮሴፍ ለተባለ ሰው እጮኛ ለተደረገች አምላክን ለመውለድ ለተመረጠች ወደ ድንግል ማርያም ሄደ ይላል። የድንግሊቱም ስም ማርያም ነበረ ይላል። የምኒቱ ስም ማርያም ነበረ። ስሟ ከማርና ከወተት በላይ የሚጣፍጥ ማርያም ነበረ። መልአኩም እንዲህ አላት፣ ወደ እርሷ ገብቶ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ። እስቲ በሏት ሁላችን ድንግል ማርያም እናመስግናት። ጸጋ የሞላብሽ ሆይ በሉ። ጌታ ከአንቺ ጋር ነው፣ ከሴቶች ሁሉ የተባረክሽ ነሽ። ድንግል ማርያም ቡርክት ናት። አመስግኗት እልል ብላችሁ። ይህቺ የተባረከች ናት። ታዲያ እርሷን ባየችው ጊዜ ከንግግሩ የተነሳ ደነገጠች፣ እንዲህ አለች፣ እንዘ ይአምር ብእሴ አለች። ይህ ነገር ይህ ምስጋና እንዴት ይሆንልኛል አለች። አያችሁ፣ ምስጋና ሲሰጣት እንኳን ድንግል ማርያም ይሆንልኛል ይበጀኛል አላለችም። ድንግል ማርያም አዛኝነቷ ውሃ ልትቀዳ ሄዳ ሰዎች የሚያባሩት አንድ ውሻ ነበር። ማን የሚያባሩት? ድንግል ማርያም የወርቅ ጫማ ነበራት። ሰዎች ያባረሩትን ያን ውሻ ድንግል ማርያም በወርቅ ጫማው አንስታ ለዚያ ለተጠማው ውሻ አጠጣች። አያችሁ፣ እንኳን ለሰው ለውሻ የምትራራ እናት ናት ድንግል ማርያም። እንኳን ለኛ ለልጆቿ እንኳን ለኛ ለምናመሰግናት ይቅርና ለውሻም ታዝናለች። በእውነት ለሁላችን ትዘንልን። ታዲያ ይችን ድንግል እንዲህ አላት፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙ ማን ይባላል? ኢየሱስ ይባላል። አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከማን ጋር ነው? በጭንቀታችን ውስጥ እግዚአብሔር ከማን ጋር ነው? ከችግራችን ውስጥ እግዚአብሔር ከማን ጋር ነው? በህይወታችን ውስጥ እግዚአብሔር ከማን ጋር ነው? አረ በሉት፣ እግዚአብሔር ከማን ጋር ነው? አመስግኑት። ከእናንተ ጋር ከሆነ እግዚአብሔር ከኛ ጋር ነው። ከድንግል ማርያም የተወለደው አማኑኤል ከኛ ጋር ነው። እንዲህ አላት፣ እርሱ ታላቅ ይሆናል፣ የልዑል ኃይልም የልዑል ልጅም ይባላል፣ ጌታ አምላክም አባቱን መንግስት ይሰጠዋል አላትና ድንግል ማርያም እጅግ የሚያስጨንቅ ነገር ሆነባት። አምላክን መውለድ ሰማያት ኪሩቤል እየፈሩና እየተንቀጠቀጡ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው በመፍራትና በመንቀጥቀጥ የሚያመሰግኑትን ጌታ መውለድ እንዴት ጭንቅ ነው!
ድንግል ማርያም ለዚህ የተገባች ሆና ተገኘች። በዚህ ሰዓት እንዲህ አላት፣ ይህ ነገር እንደምን ይሆንልኛል አለች። በሕይወታችሁ ውስጥ አይሳካላችሁም የተባለውን ነገር፣ አይሆንም የተባለውን ነገር እግዚአብሔር እንዲሆን ሲናገር፣ እግዚአብሔር እንዲሳካ ሲናገር፣ አንዳንዴ ሰዎች ፈጽመውት እኮ ያውቃሉ። ያንተ ነገርማ ተበላሽቷል፣ አበቃ እኮ ያንቺ ነገር እኮ ተበላሽቷል፣ አይስተካከልም እኮ፣ አሁንማ ተስፋሽ እግዚአብሔር ነው ይላል። እግዚአብሔር የመጨረሻም የመጀመሪያም ተስፋ ነው። የምን አልኳችሁ? የመጀመሪያም አልፋና ኦሜጋ ነኝ ብሏል እግዚአብሔር። ታዲያ በዚህ ሰዓት እንደምን ይሆንልኛል ባለችው ሰዓት እነሆ ከአንቺ ወገን የምትሆን ኤልሳቤጥ የተባለች መካን ነበረች፣ ልጅንም ወለደች፣ ጸነሰች፣ ለእግዚአብሔር የሚሳነው ነገር የለምና አለ። ለማን የሚሳነው ነገር? ኤልሳቤጥ መካን ነበረች፣ ልጅን መውለድ አትችልም። በዚህ ምዕራፍ ከቁጥር 3 ላይ ስትመለከቱ ኤልሳቤጥ እና ዘካርያስ በእግዚአብሔር ፊት ጻድቃን ነበሩ ይላል። በማን ፊት? ካህኑ ልጆች ኤሊ በእግዚአብሔር ፊት ምን ነበሩ? ምናምንቴዎች ነበሩ። ኤልሳቤጥ እና ዘካርያስ ግን በእግዚአብሔር ፊት ጻድቃን ነበሩ ይላል። እግዚአብሔር በፊቱ እንድንጸድቅ በቸርነቱ ይርዳል። ታዲያ ድንግል ማርያምን ገብርኤል እንዲህ ብሎ ረታት። ኤልሳቤጥን ደረቁን ማህፀን ያለመለመ የተጨነቀችውን ነፍስ እረፍት የሰጠ እግዚአብሔር ከአንቺ ይወለድ ዘንድ ለእግዚአብሔር የሚሰራው ነገር እንዲህ በሉት ችግራችሁን። የማይቻል ነገር ቢሆንም የኔ ነገር፣ የማይሆን ነገር ቢሆንም የኔ ነገር፣ የኔን ነገር ለማስተካከል፣ ህይወቴን ለማቅናት፣ ኑሮዬን ለማስተካከል ለእግዚአብሔር የሚሳነው ነገር፣ አረ በአንድ ድምፅ ለእግዚአብሔር የሚሳነው ነገር፣ ለእግዚአብሔር የሚሳነው ነገር ፈጽሞ የለም። የእኛን ህይወትና ኑሮ ያስተካክል ዘንድ ለእግዚአብሔር የሚሳነው ነገር የለም። ድንግል ማርያም በዚህ ሰዓት እንዲህ አለች፣ እነሆኝ የጌታ ባሪያ። የማን ባሪያ? እያችሁ ትሕትናዋ እጅግ እኮ የሚያስጨንቅ ነው። የድንግል ማርያም ትሕትናዋ አምላክን ለመውለድ የተገባሽ ነች ስትባል፣ አምላክን ለመውለድ የተገባሽ ነች ስትባል ድንግል ማርያም እንዲህ ይገባኛል፣ አዎ ይሆንልኛል አላለችም። እነሆ የጌታ ባሪያ አለች። ትሕትናዋ ግሩም ነው። ለዚህ እኮ ነው እንዲህ ብለን የምናመሰግናት። ትሕትናሽ ግሩም ነው ደግነትሽም፣ በእጃችሁ ትሕትናሽ ግሩም ነው ደግነትሽም፣ እናቱ ሆነሻል ለመድኃኒዓለም፣ እናቱ ሆነሻል ለመድኃኒዓለም ብላችሁ እግዚአብሔርን አመስግኑት። እናቱ አድርጎ የሰጠን ድንግል ማርያም አላመስግኗት ያንስባታል። እናቱ ለመሆን የተገባች ትሕትናዋ የሚያስጨንቅ እጹብ ድንቅ የሆነች ድንግል ማርያም ለእኛ ተሰጠችን። የሚገርማችሁ በመስቀል ስር ሐዋርያቱ በሸሹት ሰዓት እናቱ ነበረች እንባዋን እያፈሰሰች እስከ ቀራንዮ የተከተለችው። በዚህ ሰዓት እንዲህ አለ መድኃኒዓለም፣ አይታችኋል። እግዚአብሔር ግን የሰጠንን አንድያ ልጁን ሰጠን። በልጁ መስጠት ብቻ እግዚአብሔር አላቆመም፣ ራሱን ሰጠን። እሱ ብቻ አላቆመም፣ እናቱን እናት አድርጎ አባቱን አባታችን ብለን እንድንጠራው አድርጎ ሰጠን። እግዚአብሔር ለእኛ ያደረገው ምን አለ? በጎነቱ ቸርነት ውስጥ ተቆጥሮ ያልቃል። እግዚአብሔር ቸር ነው ለሚታገሱት ይላል ቅዱስ ዳዊት። እግዚአብሔር በሉ አይዟችሁ፣ እግዚአብሔር ለሚታገሱት ቸር እንደሆነ እወቁ። ኄር እግዚአብሔር ለእለ ይትዔገሥዎ፣ እግዚአብሔር ለሚለምኑት ጸሎቱን እንባውን ዘወትር ተደፍተው ለሚያፈሱለት እንደ ድንግል ማርያም በትሕትና እነሆኝ የጌታ ባሪያ ነኝ ብለው በፊቱ ደጅ የሚጠኑትን ማን ቸር ነው? እግዚአብሔር ቸር ነው። ታዲያ ድንግል ማርያም መልአኩን እንዲህ አለችው፣ ለእግዚአብሔር የሚሳነው ነገር የለም ባላት ጊዜ ምንድን ያለችው? እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ። በሕይወታችሁ ውስጥ እግዚአብሔር አደርጋለሁ ላለው ነገር ሁሉ የተስፋን ቃል ሰጥቶ ተስፋ የሚታበይ አምላክ አይደለም። ስለ ድንግል ማርያም አይደለም በዚች አጭር ደቂቃ ሰማይ ሰሌዳ፣ ዝናብ ቀለም ቢሆን መላእክትም ተናግረው የማይጨርሱት ነው። ድንግል ማርያም በዕለቷ በዛሬ ዕለት በኢትዮጵያ ድንግል ማርያም ታቦተ ጽዮን ጽላቷ ተቀርጾ የከበረችበት ዕለት ነው። ይህ ብቻ አይደለም፣ ታላላቅ ተአምራትን ያደረገችበት ዕለት ነው። አንድ የእመቤታችንን ተአምር ነግራችሁና ትምህርታችንን እንፈጽማለን።
በእመቤታችን ተአምር ላይ አንድ አብርሃም የሚባል ሰው ነበር። ማን የሚባል ሰው? ይህ ሰው የሚገርማችሁ ዘወትር ምጽዋትን ያደርግ ነበር። ለነዳያን ይመጸውት ነበር። ለነዳያን ይለምን የነበሩትን ሁሉ እየተቀበለ ዳግማዊ አብርሃም ይባል ነበር። ነገር ግን በዚህ ሰው ሰይጣን ቀናበት። እንዲህ አደረገ። በሶስት ሰው ተመስሎ መጣና እንዲህ አለው። ሶስት ሰዎችን ቁመታቸው እኩል የሆነ ሰዎችን ሲመለከት አብርሃም ያኔ በኦሪት ያኔ በብሉይ ኪዳን አብርሃምን የጎበኙት የአብርሃሙ ሥላሴ ዛሬ እኔን ሊጎበኙ መጡ ብሎ እነዚያን ሰዎች ተቀበላቸው። እንዲህም አላቸው፣ ወደ ቤቴ ግቡ አላቸው። አብርሃም ሥላሴ ወደ እርሱ ሲመጡ ጌቶቼ ሆይ ወደ ቤቴ ግቡ አላቸው። ወደ ማን ግቡ? እግዚአብሔርን እንዲበሉት ጌታዬ ሆይ ወደ ቤቴ ግባ። ያ ቤቴ ግን ልቤ ነው። ልቤ ውስጥ ግባ። አንተ ረፍበት፣ አንተን እንዳመልክበት፣ አንተን እንድወድበት፣ አንተን እንድጠይቅበት ልቤ ውስጥ ግባ በሉት። አብርሃም ቤቱን አልነበረም ልቡን የከፈተው። ልባችሁን ለእግዚአብሔር ክፈቱለት። በዚህ ሰዓት የሰው አስገባቸው። እንዲህ ነበር ያሉት። አብርሃም ልጁን ጠይቆ ነበረ። ለእግዚአብሔርን መስዋዕት ሳይሰስት አድርጎ ነበር። ልጅህን ሰዋልን አሉት። እነኚህ ሰይጣን በእነኚህ ሰዎች ተመስሎ አላቸው፣ አብርሃምማ በብሉይ ኪዳን ልጅህን ሰዋልኝ ብሎት የመስዋዕት በግ አዘጋጅቶለት ነበር። አሁንም እግዚአብሔር የመስዋዕት በግ አዘጋጅቶልኝ ነው ብሎ ይህ ሰው ልጁን ሊያርድ በተነሳ ጊዜ ድምፅ አልሰማም። ልጁን አረደ። ባረደ ሰዓት አንተ ብላና እኛ እንበላለን አሉት። የልጁን ስጋ አረደ፣ አርዶም በላ። ይሄ ሰው በዚህ ሰዓት እጅጉን አለቀሰ። አብርሃም መስዋዕት ተዘጋጅቶለት ነበር፣ እኔ ግን ልጅን አርጄ በላው እያለ እጅጉን አነባ። በዚህ ሰዓት ይህ ሰው ሰይጣን አደረበት። ከዛ ጊዜ አንስቶ ከልጁ ጊዜ አንስቶ 78 ሰዎችን እያረደ በላ። ስንት ሰዎችን? እጅግ ያስጨንቃል። ሰው እያረደ የሚበላ ሰው ሆነ። ነገር ግን ይህ ሰው አንድ ቀን በመንገድ ይሄድ ነበር። በምን ይሄድ ነበር? በዚህ ሰዓት አንድ ሰው እንዲህ እያለ ይለምነው ጀመር። በእጁ የያዘውን መንቀል ውሃ ይህን ውሃ ስጠኝ እያለ እንባውን ያፈሰሰ ይለምነው ነበር። በመላእክት ስም ለመነው፣ አልሰጠውም። በቅዱሳን ስም ለመነው፣ አልሰጠውም። አረ በማርያም ስጠኝ አለ። በማን ስጠኝ? ድንግል ማርያምን ጠርቶ የሚያፍር የለም ክርስቲያኖች። ይሄ 78 ነፍስ ይበላ የነበረው እሱን ሳይበላው ሳያርደው በእጁ የያዘውን ውሃ ሰጠው። አያችሁ፣ በስማ ለምኑ እኮ ማንም አያፍር። የተጠማ እኮ ጠጥቷል፣ የተራበ እኮ ጠግቧል፣ አንገቱን ያቀረቀረ ቀና ብሏል። ድንግል ማርያምን ለምኗት፣ አይዟችሁ አታሳፍራችሁም። ውሃ አገኘ። በዚህ ሰዓት ይሄ ሰው ግን እንደሄደ ወድቆ ሞተ ይላል። ምን ብሎ ሞተ? እግዚአብሔር ንስሐ ሳንገባ ወድቀን እንዳንሞት በቸርነቱ ይርዳል። በዚህ ሰዓት ነፍሱ በሰማይ መላእክት ፊት ቀረበች። የጨለማ መላእክት ሲኦል ይገባል፣ ይህችን ነፍስ ስጡን፣ ይህችን ነፍስ ለእኛ አድርጉልን፣ ይህች ነፍስ ሲኦል ይገባታል፣ 78 ነፍስ አጥፍታለች አሉ። ጽድቁ ይመዘን ተባለ። የሕይወት ሚዛን መጣ። ቅዱስ ሚካኤል ከዚያ ስፍራ ቆመ። ይህ ሰው የሰራው በጎነትና ያደረገው ነገር ሲመዘን የበላው 78 ነፍስ ከሰራው ጽድቅ መዘነበት። በዚህን ጊዜ ድንግል ማርያም በዛ ዘርፋፋ ቀሚሷ በዚያ የሕይወት ሚዛን ላይ አመዘነችለት። ሚዛኑ ከፍ አለ። ይህ ሰው መንግሥተ ሰማያትን ወረሰ። አመስግኗት ድንግል ማርያምን። ይህን ሰው በስሜ ዝክርን የዘከረውን ስምሽን የጠራውን ዝክርሽን የዘከረውን በአንቺ ስም አስራት በኩራትን ለቤተ ክርስቲያን ያሰጠውን እውነት እውነት እልሻለሁ በራሴ ማልኩልሽ፣ በአባቴም ሕያው በሚሆን በመንፈስ ቅዱስም ማልኩልሽ። ሲኦልን አያይም። ምንን አያይም? ድንግል ማርያምን የያዘ ሲኦልን አያይም። 78 ነፍስ በልቶ ነበር። ሲኦል እንዲገባ ተፈርዶበት ነበር። የእመቤታችን ዘረፋፋ ቀሚስ ሕይወቱን መለሰለት። እኛንም ከጥፋት ትመልሰን። በበላዔ ነፍስ በደል ምክንያት በሲኦል ሊወድቅ የነበረው ያ ሰው በበደሉ ምክንያት በድንግል ማርያም አማላጅነት ዳነ። እኛንም በአማላጅነቷ ታድነን። በእውነት ድንግል ማርያም የልቦናችሁን መሻት ትፈጽመላችሁ፣ አለው ትበላችሁ። ልክ እንደ በላዔ ሰብ ለፍርድ በቀረባችሁ ጊዜ፣ በጭንቅ በሆናችሁበት ጊዜ፣ መውጫ ባጣችሁበት ጊዜ ድንግል ማርያም አለው ትበላችሁ። ሁላችንን አለው ትበለን። የእመቤታችን በረከቷ፣ ረድኤቷ፣ አማላጅነቷ በሁላችን ላይ ይደርብን። ጽዮንን ክበቧት አለ። ይችን ጽዮን ነው ዳዊት ክበቧት ያለ። ድንግል ማርያምን ነፍሳችሁ ከሲኦል ትድን ዘንድ ክበቧት፣ ነፍሳችሁ ከጭንቅ ትድን ዘንድ ክበቧት፣ ነፍሳችሁ ከመከራ ትድን ዘንድ ድንግል ማርያምን ክበቧት።
በዙሪያዋም እያመሰገናችኋት ተመላለሱ አለ። ድንግል ማርያምን ዛሬም ብቻ አለም ወደፊትም እያመሰገናት እንመላለሳለን፣ እናመሰግናታለን። አሁንም እልል ብላችሁ ድንግል ማርያምን አመስግኗት። እናመሰግናታለን። ተአምርን ስለምታደርግ ሕይወታችንን ስለምትቀይር የጌታችን እናት ስለሆነች እናመሰግናታለን። በረከቷ ረድኤቷ በእውነት አማላጅነቷ ሁላችን ይጠብቀን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን።